ዞላ 20 ዓመቷን ብትደፍንም እለቱ ግን ከልደት ደስታ ፈጽሞ የራቀ ነበር። በሉሳካ የሚገኘው ያቺ ትንሽ ቤት እንደ ቀድሞው የእናቷን የምግብ መዓዛና ፈገግታዎችን የያዘ አልነበረም። ከዛ ፈጽሞ የራቀ ነው። ቤቱ በቁጣና በቅራኔ ተሞልቷል። እናቷ ደጃፍ ላይ ቆመው በታላቅ ጩኸት ለዚህ ቤተሰብ ውርደት አምጥተሻል ሲሉ ጮሁባት። አባቷ ምንም አላሉም። ፊታቸውን አዙረው በረንዳው ላይ ቁጭ ብለዋል። ዝም ብለው ተቀመጡ። ዞላ በእጇ ትንሽዬ የሆዷን እብጠት እየዳሰሰች እጆቿ እየተንቀጠቀጡ ለመናገር ሞከረች። እናቴ ይህንን ሐሳብ አላቀድኩትም እባክሽ አለቻት። ነገር ግን የእናቷ ቃል እንደ ምላጭ ቆራረጣት። ምንም አታስረጅኝ። ያስረገዘሽ ወንደላጤ ጠፍቷል። አሁን ከዚህ ሂጂ። አንቺ የቤተሰቡ ውርደት ነሽ፣ ጠባሳችን ነሽ። እያንዳንዱ ቃል የዞላን ልብ በሐዘን ሞላው። በአንድ ወቅት በክፍል ውስጥ አንደኛ በመውጣቷ ያወደሷት ወላጆቿ አሁን ግን እንደ ርካሽ ቆሻሻ ነው የሚያዩት። ታናሽ እህቷ ሪና ግድግዳውን ተደግፋ የሆነ ነገር እንደምትመለከት በመምሰል ሁሉንም ነገር በስልኳ ትቀዳለች። ሆኖም ዞላ ታናሽ እህቷ እየቀዳች መሆኑን ታውቃለች። ውርደቱ ደረቷን ክፉኛ አቃጠለው። በመጨረሻም አባቷ ዝግ ባለ ድምፅ አንገታቸውን ወደ ዞላ ሳያዞሩ ቃስ ብለው ተናገሩ። ዕቃሽን ጠቅለለሽ ውጪ። እንደ ትልቅ ሰው ነገሮችን መወሰን ጀምረሻል። በዚያው መንገድ ቀጥይ። ውጤቱንም መቻል አለብሽ አባቷ ተናገራት። የ20 ዓመት ልደቷ በልብስ የተሞላ ትንሽዬ ሻንጣ ሰጧት። ምንም እቅፍ የለም፣ ምንም ርቃት የለም፣ ያው ዝምታና ውርደት ብቻ። ወደ ውጭ ስትወጣ ከሰማዩ ዝናብ ክፉኛ ይወርዳል። ጸጉሯና ልብሷ ረጥቧል። ጎረቤቶቿ በመስኮት እየተመለከቱ እርስ በእርሳቸው አንሾካሾኩ። አንደኛው ሰው ምንኛ ያሳዝናል፣ እንዲህ ያለች ውብ ልጅ መምከኗ በጣም ነው የሚገርመው። ዞላ ሆዷን ይዛ ላለማልቀስ እየታገለች ሆኖም ከንፈሮቿ እየተንቀጠቀጡ በውስጧ ላለው ትንሽዬ ህይወት በሹክሹክታ ተናገረች። እንተርፋለን የኔ ልጅ፣ ቃል ገባልሃለሁ። ወደ ተቆፋፈረው ጎዳና መራመድ ጀመረች። ቦርሳዋ ከመሬት እየተጎተተ መብረቁ ከሰማይ ብልጭ እያለ ነው። ወዴት እንደምትሄድ አታውቅም። የምታውቀው ብቸኛ ነገር ቢኖር አሁን ማንም እንደሌላት ነው። ነገር ግን በውስጧ አሁንም ተስፋ ይዛለች። ከቤት ከተባረረች በኋላ ያሉት የመጀመሪያ ምሽቶች ከሁሉም በላይ ከባድ ነበሩ። ከሉሳካ ዳርቻ አቅራቢያ የምትገኝ አንዲት አሮጌ አውቶቡስ ጣቢያ በቅርብ ርቀት ላይ አየች። የተሰባበሩ ወንበሮች፣ የተሰነጣጠቁ መስኮቶችና የዝገትና የዝናብ ሽታ የሰፈነበት ቦታ። ይህ ቦታ ከዚህ በኋላ መኖሪያዋ ሆነ። በእንጨት ወንበር ላይ ተኮማትራ ትንሹን ቦርሳዋንና እያደገ ያለውን ሆዷን አቅፋ በድቅድቅ ጨለማ ውስጥ አይጦች የሚንቀሳቀሱበትን ድምፅ እያዳመጠች ምሽቱን ታሳልፋለች። ስልኳ ከቀናት በፊት ሞቷል። ቻርጀርም ሆነ ገንዘብ የሚሰጣት የለም። የሚደውልላትም ሰው አልነበረም። ምሽቶቹ ቀዝቃዛ ናቸው። ንፋሱም ኃይለኛ ነበር። ነገር ግን ሕፃኑ ሲንቀሳቀስ በተሰማት ቁጥር ተመቸህ ውዴ፣ እናትህ ከዚህ የበለጠ ጥሩ ማረፊያ ትሰጥሃለች እያለችው ታጽናናዋለች። ቀናቶች ወደ ሳምንታት ተለወጡ። ዞላ በቀን ውስጥ በማንኛውም ትንሽ ሰዓት ስራ ፍለጋ ወደ ጎዳናዎች ትዘዋወራለች። አብዛኛዎቹ ሰዎች ሆዷን አይተው ወደ ኋላ ይገፏታል። አንድ ቀን ከካፌ ፊት ለፊት ተቀምጣ ሳለች አንዲት ሴት በቆሻሻ ሳህኖች ክምር ስትቸገር አየች። ሳትዘገይ ተነስታ ልርዳዎት? ብዙ ነገር አልፈልግም፣ ምግብ ብቻ በቂ ነው አለች። አክስት ማያ የተባለችው ሴት የደከመውን ፊቷን ቃኝታ በአሁንታ ራሷን ነቀነቀች። ከዚያ ቀን ጀምሮ ዞላ በካፌው ጀርባ ሳህኖችን ማጠብ ጀመረች። እጆቿ ቀኑን ሙሉ ቀዝቃዛ ናቸው። በውሃና በሳሙና ተቀቅለዋል። ሁሌ በየምሽቱ ጥቂት ሳንቲሞችን ታገኛለች። ይሁን እንጂ ቂጣ ወይም ገንፎ ለመግዛት በቂ አልነበሩም። ደንበኞች በሳህናቸው ላይ የሚያስቀሩትን ምግብ ዞላ በጥንቃቄ ትጠቀልሏለች። ከዚያም ወደ አውቶቡስ ጣቢያው ትወስዷለች። አንዳንዴ ማያ በለስላሳ ድምፅ የዚህን ዓለም ሸክም ለመሸከም አንቺ በጣም ገና ነሽ ትላታለች። እነዚያ ትናንሽ ቸርነቶች ዞላን አበረቷት። በምሽት በጣቢያው አቅራቢያ ባለው ድንግዝግዝ የመንገድ መብራቶች ስር ሆና ከትምህርት ቤት ጀምሮ የያዘችውን ትንሽ ደብተር በተበደረችው እስክሪብቶ አውጥታ መጻፍ ጀመረች። ልጇ አንድ ቀን እንዲያነበው የምትመኘውን ቃል በእርጋታ ትጽፋለች። አንድ ቀን ማንነቴን አሳያለሁ፣ የራሳችን ቤት እንደሚኖረን ቃል እገባልሃለሁ። ጽሕፈቷ የተዘበራረቀ ቢመስልም ልቧ ግን ጽኑ ነበር። ህመሙ እንዲጠፋ ፈጽሞ አልፈቀደችም። አንዳንዴ ዝናብ በተሰበረው ጣሪያ ውስጥ ዘልቆ በመግባት መሸፈኛዋን ያርሰው ነበር። ቢሆንም ግን በእያንዳንዱ ጧት ትነሳለች፣ እንባዋን ታብሳለች።
ወደ ካፌ ትራመዳለች። በሂደት ሳንቲሞችን ማጠራቀም ጀመረች። አንድ ሳንቲም ባጠራቀመች ቁጥር በትንሹ ፈገግ ትላለች። ብዙ ባይሆንም ትግል ላይ መሆኗ ለሷ ያስደስታታል። አንድ ምሽት ማያ አሮጌ ብርድ ልብስ ሰጠቻት። ቀጥሎም ለስለስ ባለ ድምጽ ምንም ነገር በሌለኝ ጊዜ ያሳለፍኩትን ጊዜ አስታውሽኝ፣ ትግልሽን አታቁሚ ዞላ አለቻት። ዞላ አይኖቿ በእንባ ተሞሉ። ቀና ብላ አመሰግናለሁ እናቴ ማያ፣ መቼም ትግሌን አላቆምም ስትል በሹክሹክታ ተናገረች። በዚያ ምሽት ሙቅ በሆነው ብርድ ልብስ ውስጥ ሆዷን ጠቅልላ ሳለች አይኖቿን ዘጋችና ሕፃኑ ሲገፋት ተሰማት። ከሳምንታት በኋላ ለመጀመሪያ ጊዜ ዞላ ራሷ ብቻዋን ሆና አልተሰማትም። እንዴት እንደሆነ በማታውቀው መንገድ የእርሷ ታሪክ እዚህ ላይ እንዳላበቃ አመነች። ህመሙ የጀመረበት ምሽት ዞላ በአሮጌው የአውቶቡስ ጣቢያ ውጭ ተቀምጣ ሳንቲሞችን እየቆጠረችና የተወጠረውን ሆዷን እየዳበሰች ነበር። ከቤት ከወጣች ወራት ተቆጥረዋል። እጅግ በጣም ቀላል በሆነ መንገድ ኑሮም መኖሯን ለምዳለች። ነገር ግን በዚያች ምሽት ድንገት ከፍተኛ ህመም ተሰማት። በዚህም ሳንቲሞቿን ከእጆቿ ጥላ ትንፋሾቿ ተቆራረጡ። ሁለተኛው ህመም ከበድ ብሎ መጣ። ትንፋሿንም ወሰደባት። ለመነሳት ሞከረች። ሆኖም እግሮቿ ተንቀጠቀጡ። ሆዷን አጥብቃ በመያዝ አሁን አይደለም ስትል በሹክሹክታ ተናገረች። እባክህ የኔ ልጅ እዚህ ጋር አይደለም። ወደምታውቀው ቅርብ ክሊኒክ ተራመደች። የውጥረት ህመሙ እየጠነከረባት ሲሄድ በጥቂት እርምጃዎች እያረፈች የ20 ደቂቃ መንገድ ተጓዘች። መኪኖች አለፉ፣ ሰዎች አዩት። ነገር ግን ምንም ቆሞ አልረዷትም። ዝናቡ እጅጉን ብርቱ ሆኖ እየወረደ ነው። የክሊኒኩ በር ላይ ስትደርስ ለመናገር አቅቷት ነበር። ጠባቂው ተዘግቷል፣ ነገ ጧት ተመለሱ ብሎ ጮኸባት። ዞላ እባክህ ልጄ ሊወለድ ነው ብላ ብትለምነውም እንዳልሰማ ሆኖ ቀረ። ዞራ መሬት ላይ ተንበረከከች። ልብሷ ረጥቧል። እንባዋ ከዝናብ ጋር ተቀላቅሎ በፊቷ ላይ ይወርዳል። ድንገት ከየት እንደመጣች ያልታወቀች አንዲት ወጣት ነርስ ወደ ቤቱ ብቅ አለች። ከጎኗ ተንበርክካ አምላኬ ሆይ ምጥ ላይ ነሽ አለቻት። ዞላ ራሷን ነቀነቀች። ነርሷ እርዳታ በመጥራት ወደ ውስጥ ይዛት ገባች። የነርሷ ስም ማርያም ይባላል። ሙሉውን ጊዜ የዞላን እጅ ይዛ ትንፋሹ ሰጂ፣ ብቻሽን አይደለሽም፣ ይህንን ማድረግ ትችያለሽ ስትል አጽናናቻት። ከሰዓታት በኋላ ከጩኸትና ከእንባ ቀጥሎ ዞላ በሕይወቷ ውስጥ ሰምታ የማታውቀውን ውብ ድምፅ ሰማች። ልጇ ሲያለቅስ። ማርያም ፈገግ አለች። በለሰለሰ ድምፅ ወንድ ልጅ ነው አለቻት። ዞላ ትንሹንና ፍጹም የሆነውን ሕፃን አየችው። በደረቷ ላይ አቅፋ አሁን የእኔ ምክንያት አንተነ ታንዶ ብያለሁ ስምህን ስትል በሹክሹክታ ተናገረች። በዚያች ቅጽበት ህመሙ፣ መገለሉ፣ ቀዝቃዛዎቹ ምሽቶች ሁሉም ከእርሷ ጠፉ። ያየችው ብቸኛ ነገር በልጇ አይን ውስጥ ያለውን ተስፋ ነው። ማርያም ከጎኗ አልተለየችም። ከወለደች በኋላ እንድትታጠብ ረዳቻት፣ መገበቻት። እናም የምትቆይበት ትንሽዬ ቦታ ለማግኘት ጥቂት ስልኮችን ደወለች። በ2 ቀናት ውስጥ ዞላና ሕፃኑ ታንዶ ወደ ገበያ አቅራቢያ ወደምትገኘው አንዲት ክፍል ተዘዋወሩ። አንዲት አልጋ፣ ትንሽ ምድጃና የተሰነጠቀ መስኮት ብቻ ነበራት። ነገር ግን ለዞላ እንደገነት ታያት። በመጨረሻም ለልጇና ራሷን የምታስጠልልበት ቦታ አግኝታለች። ባጠራቀመችው አነስተኛ ገንዘብ ከገበያው ጥቂት ያገለገሉ ልብሶችን ገዝታ ከቤቷ አቅራቢያ መሸጥ ጀመረች። መጀመሪያ ላይ ገበያው በጣም ቃስ ያለ ነበር። የተወሰኑ ሰዎች አንዲት ነጠላ እናት ንግድ ለመጀመር ሞከረች እያሉ ሳቁባት። እርሷ ግድ የላትም። በየጠዋቱ ታንዶን በቀለማት ባሸበረቀ ጨርቅ ጀርባዋ ላይ አዝላው ወደ ልብስ መሸጫው ትሄዳለች። ፀሐዩ ሲጠነክር ወይንም ዝናብ ሲወርድባት ስራዋን አታቋርጥም። ዝም ብላ ትቀጥላለች። ለልጇም አንድ ቀን የኔ ልጅ እናትህ በእርግጥ ማን እንደሆነች አንድ ቀን ሁሉም ያዩታል ስትል ሕፃን ልጇን ታነጋግራለች። እያንዳንዱ ሽያጭ ከእንግዳ የሚገኝ ፈገግታ እንዲሁም የታንዶ ትንንሽ ሳቆች አዲስ ኃይል ይሰጣታል። እሷ አሁን ከመርጋት አልፋ መኖርን ጀምራለች። ወራት አለፉ። ዞላ በጸጥታ የአዲስ ሕይወቷን ስርዓት ቀረጸች። በየጠዋቱ ታንዶ በጀርባዋ አዝላ ገበያዋ አካባቢ ትንሽ ሱቋን ታቋቁማለች። ያጸዳቻቸውንና በጥንቃቄ ያጣጠፈቻቸውን ልብሶች ለደንበኞቿ ተዘረጋለች። ሀብታም አልነበረችም፣ ግን በሕይወት ናት። እያንዳንዱ ቀን በተመሳሳይ ሁኔታ ይጠናቀቃል። ደክሟታል፣ ግን አመስጋኝ ናት።
ጎኗ ተኝቶ የልጇ ትንሹ ደረት ሲወጣና ሲወርድ እየተመለከተች ታርፋለች። አንድ ሞቃታማ ከሰዓት በኋላ ዞላ ልብሶቿን እየደረደረች ሳለ ከአቅራቢያው ካለ የስልክ ሱቅ የሚወጣ የሳቅና የሙዚቃ ድምፅ ሰማች። ማህበራዊ ሚዲያ ላይ የሚለቀቀውን ቪዲዮ ለመመልከት ህዝቡ በስክሪን ዙሪያ ተሰብስቧል። የቤተሰቧ ቤት ስክሪኑ ላይ ስትመለከት ትንሽ ደነገጠች። ትልቅ ነጭ ድንኳን፣ ያጌጠው የአትክልት ስፍራ፣ የወርቅ መብራቶች፣ የእህቷ የሪኒ እጮኛ ድግስ ነበር። ቦታው እንደ ፊልም ሀገሮች አምሮ ነበር። ድንኳኖች፣ አበቦች፣ የሙዚቃ ባንድ እናም ውድ ልብሶች። ሪና አበራች። በቀሚሷ ከእጮኛዋ ጎን ቆማ ሻምፓይኑን ታነሳለች። ሰዎችም እያጨበጨቡና እልል እያሉ ነው። ከህዝቡ መካከል አንደኛው ሪና ጎበዝ ናት፣ ወላጆቿ ኮርተውባታል፣ የቤተሰቦቿ ኩራት እሷ ናት አለ። ቃላቱ እንደ ምላጭ ዞላን ቆራረጧት። ምንም የማታውቅ የማወቅ ጉጉት ያላት አንዲት ተመልካች በመምሰል በዝግታ ጠጋ አለች። ካሜራው ወደ ወላጆቿ ዞረ። አባቷ በኩራት ፈገግ እያሉ እንግዶች እጅ እያነሱ ነበር። እናቷ ማይክሮፎኑን ይዘው በደስታ አበሩ። 2 ሴት ልጆች አሳድገናል ሲሉ በፌስ ተናገሩ። በአንደኛዋ እንኮራለን፣ አንደኛዋን ግን አንፈልጋትም። እንግዶች ሳቁ። በሱቁ ውስጥ ያለው ህዝብ በስተጀርባቸው የቆመችውን ሴት እነሱ የሚያወሩት ስለሷ እንደሆነ አላወቁም። አብረው ሳቁ። የዞላ ጉልበት ዝም አለ። ራእዩም ደበዘዘ። ነገር ግን ምንም እንዳልተነካች በማስመሰል ትንሽ ፈገግታ ለመፍጠር ጣረች። ቪዲዮ እንዳለቀ በጸጥታ ከቦታው ራቀች። ልቧ ዳግመኛ በተሰበረ ስሜት ተሞላ። በዚያ ምሽት ወደ አነስተኛ ክፍሏ ተመለሰች። ሕፃኑ ታንዶን በክንዶቿ አቅፋ አልጋው ላይ እንደተቀመጠች ቪዲዮውን ለማየት የተበደረችውን ስልክ ከጎኗ አስቀመጠች። የእናቷ ሳቅ፣ የአባቷ ፈገግታ፣ የሪና የሚያንጸባርቅ ቀለበት በፊቷ ላይ ተመላለሰ። እንባዋ በታንዶ ትንሽዬ ፊት ላይ እንዳይወድቅ በፍጥነት አበሰችው። ይመችሃል ልጄ፣ ከዚህ የበለጠ እንደምሰጥ እርግጠኛ ነኝ በማለት በለሰለሰ ድምፅ ተናግራ አቀፈችው። እነሱ ሊረሱኝ ይችላሉ፣ እኔ ግን ማን እንደሆንኩኝ ፈጽሞ አረሳም። ክፍሉን ቃኘችው። በተሰነጠቀ ግድግዳ የሚገባውን መብራት፣ የሕፃን ልጇንና የአሮጌ ጨርቅ ሽታ። መኖሪያ ቤት ባይሆንም በፍቅር የተሞላ ነበር። የታንዶን ግንባር ስማ እንደገና በቀስታ አሁን አንተ የኔ ኩራት ነህ፣ የምፈልገው አንተን ብቻ ነው አለችው። ከውጭ ከገበያው የሳቅ ድምፅ በመስኮት በኩል ገባ። በውስጥ ግን ዝምታ ብቻ ሰፍኖ ነበር። ይህ ዝምታ ልብ በጸጥታ ሲሰበር ግን መመታት ሲቀጥል የሚፈጠር ዝምታ ነው። የተለመደ ሞቃታማ ከሰዓት በኋላ ዞላ ከትንሽ ክፍሏ ውጭ ተቀምጣ ጎኗ ባለው መሶብ ውስጥ የሚተኛውን ሕፃን ታንዶን ታይ ነበረ። ገበያው ከወትሮውኑ ዝም ብሎ ስለነበር እረፍት ወስዳለች። የጎረቤቷን አሮጌ ስልክ በመበደር ፌስቡክ ማየት ጀመረች። አሁን ወዲያው ሶሻል ሚዲያ መጠቀም አዘውትራ አታውቅም። ያጣችውን ዓለም ስለሚያስታውሳት ብዙም አትወድም ነበረ። ነገር ግን አንዳንድ የሕፃን ቪዲዮዎችን ወይም ተስፋ የሚሰጡ መልእክቶችን ማየት እጅጉኑ ትወድ ነበረ። እየተንቀሳቀሰች ሳለ አንድ አዲስ ምልክት ብቅ አለ። የፕሮፋይል ፎቶ ባዶ ነበር። ስሙም ምንም ትዝ አላላትም። ማጭበርበር ሊሆን እንደሚችል በማሰብ በዝግታ ከፈተችው። መልእክቱ ዞላነሽ ስፈልግሽ ቆይቻለሁ ይላል። ልቧ ከአቅም በላይ መታ። ማንም ሰው ሙሉ ስሟን አይጠራም ነበር። የገበያ ሴቶችም ሆነ ማያ እንኳን በዚያ መንገድ የሚጠራው አንድ ሰው ብቻ ነበረ። እጆቿ ተንቀጠቀጡ። ፕሮፋይሉን ከፈተችው። ምንም ፎቶ የለም፣ ምንም ዝርዝር የለም። ሌላ የሚመጣ መልእክት ብቻ። እባክሽ ይህንን አትዝጊው፣ ማስረዳት አለብኝ። ዞላ በድንጋጤ ቆመች። አእምሮዋ ባዶ ሆነ። ላለፉት 2 ዓመታት ከንፈሯ አውጥቶ የማያውቀውን ስም ጠራች። ፋሮም እመጣለሁ ዞላ እመለሳለሁ ብሎ ቃል የገባው ሰው ነው። ፈጽሞ ያልተመለሰው ሰው። ወላጆቿ ከቤት እስኪያባሩራት ድረስ የጠበቀችው ሰው እሱን ነበረ። ደረቷ ተጨነቀ። ትዝታዎች በፊቷ ላይ ተደቀኑ። ፈገግታዋ፣ እጁን የሚይዝበት መንገድ፣ የወደፊት ሕይወት አብረው ለመገንባት የገቡትን ቃል ሁሉንም አስታወሰች። እንባዋ ከፊቷ ላይ ወረደ። አልተውኩሽም። አባቴ ለትምህርት ወደ ውጭ ሀገር በድንገት ላከኝ። ስልኬን ወሰደው። ሁሉንም ነገር ዘጉት። ላገኝሽ ሞክሬያለሁ፣ ነገር ግን ስመለስ ጠፍተሻል። በሁሉም ቦታ ፈለግኩሽ። አሁን ቤት ውስጥ ነኝ፣ እናም ላገኝሽ እፈልጋለሁ። እባክሽ ዞላ። እንባዋ መፍሰሳቸውን አላቆሙም። ነገር ግን ከቁጣ ወይንም ከድንጋጤ አይደለም። ለራሷ በሹክሹክታ አሁን ማውራት ፈለግ? ከሁሉም ነገር በኋላ አለች። ተገኝቶ የነበረውን ታንዶን ስትመለከት
ትንሽ ደረቱ ሲወጣና ሲወርድ ታያት። ልቧም ተዛባ። ሕፃኑ የፋሮምን አይኖች ተላብሷል። ጣቶቹ በስክሪን ላይ ተንሳፈፉ። ከእርሷ ውስጥ አንደኛው ክፍል ብቻውን ያሳለፈችበትን ምሽት ጮኮ ለመናገር ፈለገ። ረሃቡ፣ ህመሙ፣ ዝምታው፣ ከተቀደደው ጣሪያ የሚወርደው ዝናብ። ነገር ግን ሌላኛው ክፍሏ ፍቅርን የሚያስታውስ የተጎዳው ልቧን ሊያምነው ፈለገ። ከረጅም ዓመታት በኋላ እንባዋን አብሳ ልቧን እንዲያደርግ የነገረችውን ነገር እርሱን ብቻ ለማድረግ ፈቀደች። መልእክቱን ሰረዘችው። ስልኩን አስቀምጣ ታንዶን አቀፈችው። አንፈልገውም ልጄ፣ ብቻችንን እስካሁን ደርሰናል አለች። ነገር ግን ከውስጧ ልቧ መምታቱን አላቆመም። ምክንያቱን ለመርሳት ብትሞክርም የካይሮን ስም እንደገና መስማቷ የተቀበረውን ያለፈውን ጊዜ ወደ ውጭ እንድተነፍስ አድርጓታል። በገበያው ውስጥ የተለመደ ጠዋት ነበረ። ዞላ በእንጨቱ ጠረጴዛ ላይ ልብሶቿን ታስተካክላለች። ሕፃን ታንዶ በጀርባዋ አዝለዋለች። የሚያልፉትን ሴቶች እየጠራች በለስላሳ ድምፅ ትዘምራለች። ፀሐይዋ ሞቃት ናት። አየሩም የተጠበሰ በቆሎና በተሽከርካሪ ጭስ ሽታ ተሞልቷል። በድንገት የሞተሩ ድምፅ መንገዱን እስኪሞላው ድረስ ሁሉም ነገር የተለመደ ነበረ። ኃይለኛ፣ ጥልቅ፣ ጉልበተኛ ሞተሮች። ሰዎች ወደ ሞተሩ ዞሩ። 3፣ 4 ከዚያም 5 ጥቁር መኪኖች ወደ ገበያው መንገድ በዝግታ እየተሽከረከሩ ገቡ። መስኮቶቹ ተሸፍነዋል። ጎማዎቻቸው ንጹህ ናቸው። ጥቁር ልብሶች የለበሱ ሰዎችም አንድ በአንድ ከመኪናውና ከሞተሩ ወረዱ። መላው መንገድ ዝም አለ። ሻጮች መሸጥ አቆሙ። እግር ኳስ የሚያሳድዱ ልጆች እንኳን እነዚህ ማን ናቸው? አንዱ በሹክሹክታ ተናገረ። ፖለቲከኞች ይሆናሉ። ሌላ ድምፅ፣ አይ ይሄ የሀብታም ሰልፍ ነው። ዞላ ከሱቋ ቀና ብላ ግራ በመጋባት አየቻቸው። መኪኖች ከትንሽ ጠረጴዛዋ ፊት ለፊት ቆሙ። ልቧ መምታት ጀመረ። ምን እየሆነ ነው ስትል ታንዶን አጥብቃ በመያዝ አንሾካሾከች። የመጀመሪያው ጥቁር መኪና የኋላ በር ተከፈተ። ከዚያም በኋላ ፋሩም ቀኑን የሚመጥን ነጭ ሸሚዝና በእያንዳንዱ እንቅስቃሴ የሚያብለጨልጭ ወርቃማ ሰዓት ለብሶ በዝግታ ከመኪናው ወረደ። አቋሙ፣ በራስ መተማመኑ ሰዎች ሁሉንም ነገር በቀላሉ ማየት ይችላሉ። ነገር ግን አንዴት ወደው የነበረው ያው ጥልቅ አይኖቹ ህዝቡን ሲቃኙ መንቀጥቀጥ ጀመሩ። ሰዎች ማንሾካሾክ ጀመሩ። እሱ ነው ፋሮም ሆልዲንግስ፣ የፋሮም ሆልዲንግስ ባለቤት ፋሮም ነው። የዞላ እጆች ቀዘቀዙ። ትንፋሿ በጉሮሮዋ ውስጥ ቀረ። መንቀሳቀስ አልቻለችም። ካየችው 2 ዓመታት አልፈዋል። ነገር ግን በዚያች ቅጽበት እያንዳንዱ ትዝታ ተመለሰ። ሳቁ፣ ቃል ኪዳኖች፣ የተሰበረው ልብ። ከእግሯ በታች ያለው ምድር ተሰንጥቆ የዋጣት መሰላት። የካይሮ እይታ ገበያውን ቃኝቶ እርሷ ላይ ቆመ። የህዝቡ ጩኸት ጠፋ። ጊዜው ቀጥ ብሎ የቆመ ይመስላል። ከንፈሮቿ በትንሹ ተከፈቱ። እናም እርሷ እንዲሰማት በቂ በሆነ ድምፅ ዞላ ብሎ ጠራት። ሁሉም ሰው ሊያያት ዞረ። ከጎኗም ቲማቲም የምትሸጥ ሴት ታውቂዋለሽ ስትል ተገረመች። ዞላ መናገር አልቻለችም። ደረቷ ተወጠረ። እግሮቿም ላሉ። መደበቅ ፈለገች፣ ነገር ግን መንቀሳቀስ አልቻለችም። የታንዶን ትንሽ እግር በእንጥልጥል በእጆቿ ይዛ እንደ በረዶ ደርቃ ቀረች። ካይሮ የህዝቡን አይን ችላ በማለት አንድ እርምጃ ጠጋ አለ። ዞላ አለ እንደገና። በዚህ ጊዜ በለሰለሰ ድምፁም ተሰባበረ። እውነት አንቺ ነሽ? ገበያው አሁንም በጩኸት ተሞልቷል። ሰዎች በሹክሹክታ አወሩ። በስልኮቻቸው ሁሉንም ቀዱ። የመጣላት ሴት እሷ ነች? ሀብታሙ ሰውዬ የሚፈልጋትም እሷ ናት እያሉ ማውራት ጀመሩ። የዞላ ልብ ከመቼውም ጊዜ በላይ በፍጥነት መምታት ጀመረ። ዓለምን ብቻዋን እንድትጋፈጠው ጥሏት የሄደው ሰው ልክ እንደ ፊልም ትዕይንት ፊት ለፊት ቆሞ አየችው። በውስጧ ያለው ነገር ሁሉ እንድትሮጥ ይነግራታል። ነገር ግን ጥልቅ የሆነ ልታብራራው ያልቻለችው ነገር ቀጥ ብሎ እዛው አስቀራት። ምራቋን ዋጠች። ለምን መጣ አለች። በስሜት የተሞላ አይኖቹን እየቃኘች አየችው። ከዚያም በጀርባዋ ላይ ያለውን ታንዶን ተመለከተ። ምክንያቱም ፈጽሞ ልተውሽ አልፈልግም ነበር። በሹክሹክታ ተናገረ። ህዝቡ እንደገና በድንጋጤ ትንፋሹን ዋጠ። የዞላ ዓለም ዞረችባት። በዚያች አንዲት ቅጽበት የእርሷን ጸጥ ያለች ትንሽ ህይወት ለማስታወስ ጠንክራ ካሳለፈችው ጊዜ ጋር እጅጉኑ ተጋጨባት። ከዚያም በኋላ ምንም ነገር እንደ ቀድሞ አይሆንም። ዞላ በዙሪያ ያለው ህዝብ በሹክሹክታ ሲያወራ እጆቿ መንቀጥቀጥ ጀመሩ።
ከፊት ለፊቷ የተንበረከከው ሰው በቃል ኪዳኖችና በህልሞች ከሄደው ወጣት ጋር አይመሳሰልም። አሁንም በራስ መተማመን ያለው ኃያል ሆኖም ሲያያት የሚንቀጠቀጥ ሰው ነበረ። የጸጸት አይኖቹ በእንባ እየተሞሉ በተሰባበረ ድምፅ ተናገረ። ዞላ፣ አንድ ጊዜ ያዘኛለሁ፣ ዳግመኛ ግን ማዘን አልፈልግም። ይህ ልጄ ነው አይደል? ዙሪያው ያለው ዓለም እየደበዘዘ ሄደ። ጩኸቱ፣ ደረጃው፣ ስልኮች የሚቀዱት ሁሉም ነገር ግራ ገባቸው። እርሱና ትንሽዬው ታንዶ ብቻ ቀሩ። እጁን ዘረጋ። እንዳትሸሽ በመፍራት አመነታ። ግን ዞላ አልተንቀሳቀሰችም። እንደ ስስና ቅዱስ ነገር ታንዶን በእጁ በቀስታ ሲያነሳው አየችው። እንባ ከፊቱ ላይ ወረደ። የመጀመሪያው ቃላቱን የመጀመሪያው እርምጃዎቹ አምልጠውኛል፣ ግን ቃል እገባለሁ ሌላ ሀፍታ እንዲያመልጠኝ አልፈልግም ሲል በሹክሹክታ ተናገረ። የዞላ ደረት ተወጠረ። ብዙ ስሜቶች በእርሱ ውስጥ ተመላለሱ። ቁጣ፣ ግራ መጋባት፣ ፍቅር፣ ክህደት፣ ተስፋ፣ ሁሉም ተያይዘዋሉ። እርስ በእርሳቸው በዞላ ውስጥ ይሯሯጣሉ። ያለ ቃል የጠፋው ውርደትን፣ ረሃብና ብቸኝነትን እንድትጋፈጥ የተወው ይህ ሰው ነበረ። ነገር ግን እዚህ አለ። እጁ ዓለምን እንደያዘ አቅፎ ይዟታል። በሚንቀጠቀጥ ድምፅ ጠራችው። ለምን አሁን? ከዚህ ጊዜ በኋላ ለምን መጣህ? ጭንቅላቱን ቀና አድርጎ አያት። አይኖቹ ቀልተዋሉ። እውነተኛ ነበሩ። አባቴ ሁሉንም ነገር ወሰደብኝ። ስልኬን፣ ነፃነቴን፣ ከእኛ ጋር ያለውን ግንኙነት በሙሉ ወሰደ። ለመመለስ ቃል በገባውበት ሳምንት ወደ ውጭ አገር ላከኝ። ትኩረቴን አንድ ነገር ላይ እንዳደርግ ወሰነብኝ። እኛን ከለየን ሁሉንም ነገር ከኔ እንደሚያገኝ አስቧል። ግን በዚያ ጊዜ ሁሌም ስለ አንቺ ነበር የማስበው። ቤት እንደተመለስኩ ወዲያው ፈልግሻለሁ። የዞላ ከንፈሮች ተንቀጠቀጡ። ይቅርታ ሁሉንም ነገር ያስተካክለዋል ብለህ ታምናለህ? እየዞርኩ ሥራ ስለምን ሰዎች ስሜን ሲጠሩት አልሰማህም? ህመምተኛ ሆኖ ሳለ ሕፃን ልጃችንን አልያዝከውም። እንባው ከፊቱ ላይ ወረደ። ያለፈውን ጊዜ መቀየር እንደማይችል ያውቃል። ነገር ግን በዚህ ቅጽበት ሁሉንም መቀየር እንደሚችል ገለጸ። ከእነርሱ ውጭ ምንም ትርጉም የሌለው እውነተኛ ነገር አሁን መገንባት እንደሚያቆም ቃል ገባላት። የዞላ ፊት በእንባ ተጥለቀለቀ። ህዝቡ በድንጋጤ ጸጥ አለ። አንዳንዶቹ በስልካቸው ሲቀዱ፣ ሌሎች ሲያንሰኳሽኩ ታዩ። ለዞላ ግን አንዳቸውም ዋጋ አልነበራቸውም። ልቧ በህመምና በፍቅር መካከል ከፍተኛ ውጊያ ውስጥ ገብቷል። ታንዶ ትንሹን እጁን ዘርግቶ የፋሮንን ሀብል በመንካት በለሰለሰ ድምፅ ሳቀ። ያቺ ድምፅ በውስጡ ያለውን ነገር ቀየረች። ፋሮምን በእንባ መካከል ፈገግ አለ። እስከ መጨረሻው ባትቀበይኝም እንኳን እሱንና አንቺን ለማግኘት የማደርገውን ጥረት አላቆምም። አንቺንና ልጃችንን ከዚህ በኋላ ቤቴ ናችሁ አላት። ከረዥም ጊዜ በኋላ ዞላ ለመጀመሪያ ጊዜ አለቀሰች። ረዥም ለቅሶ ነበረ። መጮ ወይም ማቀፍ እንዳለባት አላወቀችም። ነገር ግን ከጥልቁ ውስጥ ለዓመታት ሰምታ የማታውቀውን ስሜት ተሰማት። ዞላ ለቀናት ያህል ከዚህ ሐሳብ እንድትመለስ ለማድረግ እርሱ ለምኗታል። እነሱም መጋፈጥ አልፈለገችም፣ በተለይ ከዚህ ሁሉ ውርደት በኋላ። ነገር ግን ፋሮም አልተመለሰም። ቀጥ ብሎ አይኖቹ ውስጥ እያየ ያባረሩት ሰዎች ማየት አለባቸው፣ ያጡትን ማየት አለባቸው አላት። በዚያ አንድ ቀን ጠዋት የመኪኖችና የሞተሮች ድምፅ የድሮ ሰፈሯን ሞሉት። ሰዎች ከቤታቸው ወጡ። በጥቁር መኪኖች የተሞላው ሰፈር አዋራውን መንገድ ይዞ ሲመጣ አይኖቻቸውን ይሸፍኑ ነበረ። ዞላ በፊት መቀመጫው ላይ ተቀምጣለች። ልቧን በፍጥነት ይመታል። ፋሮም የገዛላትን ጥንቅቅ ያለ ሰማያዊ ልብስ ለብሳ የታንዶን እጆች አቅፋ ተቀምጣለች። ወላጆቿ ግዙፍ በር ፊት ለፊት ሲቆሙ ዞላ መተንፈስ አቃታት። ከዓመታት በፊት በላይዋ ላይ የተዘጋው በር አሁን ከፊት ለፊቱ ቆማለች። አንጸባራቂ፣ አዲስ፣ በጊዜ ሂደት ያልተነካ። አባቷ ከአሮጌው መኪኖች ወጡ። የተለመደውን ነጭ ሸሚዛቸውንና የኩራት ፊታቸውን ለብሰዋል። ከተፈጠረው ሁከት የተነሳ ተቆጥተው ቆዩ። እናንተ እነማን ናችሁ? ወደ መኪኖቹ ለማየት እየሞከሩ ጠየቁ። ዞላ ከመናገሯ በፊት ፋሮም በሰላምና በልበ ሙሉነት ወደፊት ቀጥ ብሎ ወጣ። የጠዋቱን ብርሃን የሚያንጸባርቅ የተዋጣለት ልብስ ለብሷል። ድምፁም እጅግ ጠንካራና በአክብሮት የተሞላ ነበረ። አንተ ስህተት ብለህ የጠራሃትን ሴት እኔ ላይ አትመጣው። ቃላቶቹ እንደ ነጎድጓድ በአየር ላይ ተንሳፈፉ። የአባቷ አፍ ተከፈተ። እናቷ የሻይ ትሪውን ይዛ በደጃፍ ላይ ብቅ አለች።
ዞላን ሲያዩ ሻዩን ሊጥሉት ደረሱ። ጎረቤቶቿ አሁን እየተሰበሰቡ ነው። እያንሾካሸኩ በስልኮቻቸው እየቀዱ ቤተሰቦቿ ያስወገዷት ሴት ጎን የቆመውን ሀያል ወጣት ሀብታም በማየታቸው ተገረሙ። ፋሮም ሞንሳ አባቷ ድምጻቸው እየተንቀጠቀጠ ተናገሩ። የፋሮም ሆልዲንግስ ባለቤት? አዎ ሲል ፋሮም በቀላል መለሰ። እጆቹ ወደ ዞላ ተዘረጉ። ይህች ደግሞ ዞላ ናት፣ የልጄ እናት። እናንተ ከዚህ ያባረራችኋት ሴት። የዞላ እናት ፊት ገረጣ። የዞላን ውድ ጫማዎች፣ ያማረ አቋሟን፣ በእጇ ላይ ያለውን ሕፃን አየችው። አንዴ የውርደት ጠባሳ ብላ የጠራችው ሴት አሁን በከተማው ሁሉ በሚደነቅ ሰው የተወደደች የተከበረችና የተጠበቀች ናት። አባቷ በተረጋጋ ስሜት ለመመለስ ሞከሩ። የውሸት ፈገግታ በግድ ፊታቸው ላይ ታየ። ልትነግሩን ይገባ ነበር አሉ። አላወቅንም ነበር። ፋሮም በለሰለሰ ሆኖም ግን በጽኑ ድምፅ አቋረጣቸው። ልታውቁ አልፈለጋችሁም። ለእነሱ አለቀሰች። የፍቅሯን ፍለጋ ለምዳለች። እናንተ ግን ፊታችሁን አዞራችሁባት። ነገር ግን ስታባረሯት እንኳን እስከ ወዲያኛው ዋጋ ቢስ ሆና አልቀረችም። እንባ የዞላን አይኖች ሞላቸው። እናቷ በመጨረሻ አለቀሰች። ፊቷን በእጆቿ ከልላ ዞላ ልጄ ይቅር በይኝ ስትል በሹክሹክታ ተናገረች። ዞላ ምራቋን ዋጠች። ለረጅም ጊዜ ምንም አላለችም። ከዚያም ጠጋ ብላ በዝግታ አስቀድሜ ይቅር ብዬሻለሁ፣ ግን ይቅር ማለት መቼም ልረሳው አልችልም ማለት አይደለም አለች። በሩ አሁንም በሰፊው ተከፍቷል። ያው ከዚህ በፊት የተዘጋባት በር ነበረ። ካይሮ እጁን በትከሻዋ ላይ ያደረገና ለቡድኑ ምልክት አሳይቷል። እንሂድ አለ በለሰለሰ ድምፅ። ሲነዱ ዞላ ለመጨረሻ ጊዜ ወደ ኋላ አየች። በህመም አይደለም፣ በሰላም ነው። አንድ ያስወገዷት ቤተሰቦች ዞራ ስትሄድ ተመለከቱ። ያዋረዷት ልጅ ኩራት ሊሆንባቸው የሚችለውን ሁሉ መሆኗን ዘግይተው ተረዱ። አንድ ቀንም ወደ ቤቱ ተመለሱ። ከቤቱ ውስጥ ያለው አየር ከባድ ነው። ዞላ የእናቷን የጭንቀት ስሜት በቀላሉ መስማት ትችላለች። ሻርፓን ስታስተካከል አይኖቿ ጋር የማይገናኝ የተገደደ ፈገግታ ስታሳይ ታየች። አንዴ በልጅነት ጊዜ ተቀምጣ የምትመኝበት ተወዳጅ ቦታዋ አሁን እንግዳና ቀዝቃዛ ሆኖ ታያት። ሁሉም ነገር ተመሳሳይ ነው። ያበሩት ዕቃዎች፣ ውድ መጋረጃዎች ግን በወቅቱ ጠፍተዋሉ። እባካችሁ ተቀመጡ አለች። እናቷ ድምጿ እየተንቀጠቀጠ የፋሮንን ውድ ሰዓት እያየች ከዚያም የዞላን የተረጋጋ ፊት ተመለከተች። እንዴት እንደምትሆን አላወቀችም። ከጥቂት ደቂቃዎች በኋላ የዞላ እህት ሉዋ ገባች። በእጮኛዋ ስዕል ላይ የነበረውን ውድ ልብስ ለብሳለች። ዞላ ከፋሮም ጋር ተቀምጣ ስትመለከት ደርቃ ቀረች። ያኝ የተዘጉባት በሮች አሁን ተከፍተዋሉ። ዞላ ምን እየሆነ ነው ስትል አይኖቿን አፍጥጣ ጠየቀች። ካይሮ በእርጋታ እጇን ለመጨበጥ ተነሳ። እንደምን አደርሽ ሌዊ አለ በለስላሳ ድምፅ። ከወላጆቿ ጋር አስፈላጊ ጉዳይ ላይ ላወራ መጥቻለሁ። አባቷ ወንበራቸው ላይ ተቀምጠው አንገታቸውን ነቅንቀው በራስ መተማመን ድምፅ ተናገሩ። ኦ ለንግድ ነው የመጣችሁት? አዎ ሲል ፋሮም በጸጥታና በታሰበበት ድምፅ መለሰ። ከቤተሰቡ የጨርቃጨርቅ ንግድ አጠገብ የሚገኘውን መሬት ህጋዊ ግዢ ያጠናቀናል። በዚያም የሴቶች ማብቃት ማዕከል እገነባለሁ በዞላ ስም ሲሉ ክፍሉ ዝምታ ሰፈነበት። የእናቷ ትንፋሽ ሊያጥር እንደሆነ ተሰማት። በእሷ ስም ሲሉ አባቷ በፍጥነት ከተደገፉበት ወንበር ቀና ብለው አወሩ። ፋሮም ራሱን ነቀነቀ። አዎ ልክ እንደ ድምቀቱ የተጣሉ ወጣት ሴቶችን ለመርዳት። በእርግጥ ይህ የእሷ ሐሳብ ነው። ያላገኘችውን ሁለተኛ ዕድል ለሌሎች መስጠት ትፈልጋለች። እህቷ ፊቷ ላይ ጸጸት ይነበባል። ወደ ታች አንገቷን አቀረቀረች። የእናቷ አይኖች በእንባ የተሞሉ ነበሩ። ነገር ግን የአባቷ ኩራት አሁንም መታጠፍ አልፈለገም። ወደፊት ዘንበል ብሎ በዝግታና በቁጣ ድምፅ አንቺ አዋርደሽናል ዞራ አሉ። ፋሮም በቁጣና በጽኑ ድምፅ ንግግሩን አቋረጠው። አይ ጌታዬ፣ አንተ ራስህን አዋርደሃል። ያባረርካት ሴት ልጅ እኔ ሳላገኛት በፊት ራሷን በደንብ ሰርታለች። የአባቷ አፍ ተከፈተ፣ ነገር ግን ምንም ቃል አላወጣም። እውነታው ከማንኛውም ስድብ በላይ ለእርሱ እንደ ውርደት ተሰማው። ዞላ በጸጥታ አይኖቿ ለስላሳዎች ግን የራስ መተማመንን የተሞሉ ናቸው። መውደድ አልነበረባችሁ አለች። ድምጿ በትንሹ እየተንቀጠቀጠ ነው። ነገር ግን እንደምተርፍ ማመን ነበረባችሁ። ቃላቶቿ የእናቷን ልብ ክፉኛ ሰባበሩት። ግን በዚህ ጊዜ በክፋት አልነበረም፣ እውነትን በመናገር ነው እንጂ። እንባ ከፊቷ ላይ እየፈሰሰ ዞላ ይቅርታ አድርጊልኝ፣ ተሳስቼ ነበር።
እጅግ በጣም ተሳስቻለሁ ስትል በሹክሹክታ ተናገረች። ዞላ አልተመጻደቀችም፣ በድል አድራጊነት አልሳቀችም። እጇን ዘርግታ በክንዷ ውስጥ በለስላሳ ድምፅ እየሳቀ የነበረውን ሕፃን ታንዶን ያዘችው። ያቺ ትንሽ ድምፅ ከባድ የነበረውን ክፍል በብርሃን ሞላችው። ለመጀመሪያ ጊዜ ወላጆቿ በትክክል ምን እንዳጡ አዩ። አንዲት ልጅ ብቻ ሳይሆን የቤታቸው ልብም ጭምር ነበረች። ምክንያቱም ሌዊ መውለድ አትችልም። ከወራት በኋላ የሳቅና የልብስ ስፌት ማሽኖች ድምፅ አየሩን ሞልተውታል። ዞላ በአዲሱ የታንዶ ሴቶች ማዕከል ብሩህ አዳራሹ ውስጥ ትራመዳለች። ስሟ በኩራት በግንባሩ ላይ ተጽፏል። ግድግዳዎቹ በለስላሳ ቢጫ ቀለም ተቀብተዋል። ፀሐይ በመስኮቶች በኩል ትገባለች። ደርዘን የሚቆጠሩ ወጣት እናቶች በስፌት ጠረጴዛዎች ላይ ተቀምጠዋል። ያሸበረቁ ጨርቆችን እየሰፉ ፈገግ እያሉ እየተማሩ የወደፊት ህይወቶችን እየገነቡ ዞላ ከጠረጴዛ ወደ ጠረጴዛ ትንቀሳቀሳለች። ስፌቶችን በእርጋታ ታስተካክላለች። ምክሮችን እያካፈለች በቀናተኛ መንገድ ታያቸዋለች። አትቸኩሉ ትላለች። ለአንዲት ልጅ በለሰለሰ ድምፅ ጊዜ ውሰጂ። ልብስ ብቻ እየሰፋሽ አይደለም፣ ህይወታችሁን እየገነባችሁ ነው። በግቢው ውስጥ ታንዶ ቢራቢሮችን እያሳደደ ይሮጣል። ሳቁም ክፍት በሆኑ ቢሮዎች ውስጥ ያስተጋባል። ዞላ ባየችው ቁጥር ልቧ ይወጠራል። ያረፈችባቸው ቀዝቃዛ ወለሎችና ለሳንቲሞች ስትል ሳህኖችን ካጠበችበት ጊዜ አንስቶ እስከዚህ ድረስ ለመምጣት ሌሎች እንዲቆሙ ማስተማሯ የደረሰችበትን ርቀት ያስታውሳል። አንዲት ወጣት ሪፖርተር በማይክሮፎንና የማወቅ ጉጉት ባለው ፈገግታ ቀረበች። ወይዘሮ ዞላ ስትል ጠየቀች። አንዴ ሁሉንም ነገር አጥተሽ ነበር፣ ቤትሽን፣ ቤተሰብሽን፣ የወደፊት ህይወትሽን። ይህንን ነገር ያስቀጠለሽ ምንድን ነው? ዞላ ለአፍታ ቆመች። አይኖቿ አሁን ፋሮም የያዛቸውን ቢራቢሮ ወደሚያሳየው ልጅ ላከች። በፈገግታ በጸጥታ ግን በኃይለኛ ድምፅ ተናገረች። ፍቅር ሁልጊዜም አያድንም አለች። አንዳንዴ መትረፍ ያድነናል፣ መትረፍ ኃይል ይሰጠናል። ሪፖርተሯ ማይክሮፎኑን ዝቅ አደረገች። በዝምታ ተነካች። ከውጭ ካሜራው ሰፋ። ዞላ ከፋሮም ጎን ቆማለች። ፀሐይ በፊቷ ላይ ታበራለች። ከኋላዋ የታንዶኒ ሴቶች ማዕከል የሚል ትልቅ ጽሑፍ አለ። እስክሪኑ እየደበዘዘ ሲሄድ በለሰለሰ ለስላሳ ዜማ ይሰማል። ጽሑፉም ይታያል። ሊሰብሯት አባረሯት። እርሷ ግን ለመፈወስ መንግስት ገነባች። ዞላ ወደ ሰማይ አፍጥጣ በፈገግታ በሹክሹክታ ተናገረች። አሳካ ነው ልጄ፣ እግዚአብሔር ረድቶናል አለች። ይህንን ልብ የሚነካ የህይወት ታሪክ አብራችሁ ስለተከታተላችሁ እጅግ እናመሰግናለን። በህይወት ውጣ ውረድ ውስጥ ተስፋ ሳይቆርጡ መሰናክሎችን ወደ ድል በመቀየር ለሌሎች ብርሃን መሆን እንደሚቻል የዞላ ታሪክ ትልቅ ትምህርት ይሰጠናል። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ለወዳጅ ዘመዶ ሼር ማድረግ እንዲሁም ለቀጣይ እንዲህ ያሉ አስተማሪ ታሪኮች እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።